ሰላም ቤተሰብ እንዴት ናችሁ? ሁላችሁም ባላችሁበት ሰላምና ጤና ይብዛላችሁ። ዛሬ እንደምታዩት ማርኬቱ ትንሽ ሬድ ነው። ብዙ ኮይኖች ወደ ላይ ወጥተው ነበር። ፕሮፊት የሚወሰድበት ታይም ነው። ኖ ቢግ ዲል። አንዳንድ ሜጀር የሆኑ ነገሮች የማናቃቸው ከጀርባ ከሌሉ በስተቀር በሙሉ ማርኬቱ ሬድ የሚሆነው ቢትኮይን ሲወርድ ሌሎቹ ይወርዳሉ። ብዙ ጊዜ ደግሞ ሜም ኮይኖች ፓምፕ ያደርጋሉ። ደን ከአንደኛው ወጥቶ ወደ ሌላኛው ትራንስፈር ያደርጋል። ያ ሳይክል ነው ውስጥን ያለ ነው። መጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ፕሮግራም ላይ ስለ ገንዘብ አያያዝ እንደዚሁም ስለ ክሪፕቶከረንሲ ትሬዲንግ ቻርትስ የተለያዩ ነገሮችን የማውቃቸውን ሼር ለማድረግ ሞክራለሁኝ። ለሌሎች ሰዎች ሼር አድርጉ፣ ቪዲዮውን ላይክ አድርጉ። እንደዚሁም የኖቲፊኬሽን በተኗን የደውል በተኗን በመጫን ቪዲዮዎችን አፕሎድ በማድረግበት ሰዓት ላይ ይደርሳችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ወደ ቪዲዮ እንሄዳለን። ኤክስአርፒ ጸጥ ብሎ ነበር። አሁን ኤክስአርፒ ላስት 2 days ኤክስአርፒ ጨምሯል። ይሄ ፎርም የሚባል ነገር ማየት አለብኝ ምን እንደሆነ። ግሪን ሬድ ፓተርን ነው እሱም ያለው። ፓይ ኮይን ያላችሁ ሰዎች ኮንግራቹሌሽን። ፓይ አይ ቲንክ $60 አካባቢ ደርሶ ነበር ቱዴይ። እንደዛ ይመስለኛ 161። አንድ ሰው ባለፈው ቪዲዮ የሰራሁት ላይ ፓይ ኮይን $10 ይደርሳል ብሎ ኮሜንት ያደረገ ልጅ ነበረ። አይ ሆፕ ይደርሳል ፓይ ኮይን። በት ሪያሊቲውን ካየነው ፓይ ኮይን $10 ደረሰ ማለት where is pi coin right now? Okay, all right. pi network ለምንድን ነው $10 የማይገባው? $10 ገባ ማለት ይሄ 10 እጥፍ ሲሆን ማለት ነው። ይሄ 10 እጥፍ ሲሆን ይሄ $7 ቢሊዮን ማርኬት ካፑ ስንት ይመጣል ማለት ነው? $7 ቢሊዮን ይገባል ነው እያልን ያለው ነው። አይሆንም። ለምንድን ነው የማይሆነው? that means ልናመጣውና እዚህ በሶላና እና በዩኤስዲሲ መካከል ልናስገባው ነው፣ ወይንም ደግሞ ዶጅን ልናስበልጠው ነው። እነዚህ ፕሮጀክቶች ካርዳኖ፣ ትራን፣ ለረጅም ጊዜ የኖሩ ቼን ሊንክ፣ አቫላንቼ፣ ስቴለር፣ ሃዴራ ለረጅም ጊዜ የኖሩ ኮይኖች ናቸው። ያን ያህል ማርኬት ካፑ ላይ ለመጨመር you have to have የሆነ just ዓለምን የሚገለባብጥ ነገር ኢንቨንሽን ማምጣት አለባቸው። otherwise ክሪፕቶ ነው ምንም ጥያቄ የለውም። ግን ይሄ ኮይን ማይን ተደርጎ የመጣ ኮይን ነው። 1 2 just every pump ሰዎች ዳምፕ ያደርጋሉ። ለምሳሌ I think 80-90 ሳንቲ ተነስቶ $1.61 እንደረሰ፣ ግን ልክ ተመልሶ ነው የወረደው። ኢቭን እዛ አልቆየም ለረጅም ሰዓት እና I don't think it will happen እዚህ አካባቢ ነበር የነበረው። I think last time somewhere 80 ሳንቲ somewhere አካባቢ ነበርና ከዛ ተነስቶ ነው እዚህ አካባቢ መጣው። እኔ እንደውም እዚህ አካባቢ ያለ 70 ምናምን አካባቢ ሳንቲ 80 ሳንቲ አካባቢ ያለ ሽጡ ብዬ ነበር። because there is no way ይሄ ኮይን even ለምን እዚህ ጋር እንዳለ ራሱ እኔ ይገርመኛል አንዳንድ ጊዜ because people got this coin for free. once አንድ ሰው ፓኒክ አድርጎ እነዚህ ፊሊፒን ነው ታይላንድ እንደዚህ አካባቢ ነገር ነው ብዙ ሰዎችን እያየው ያለሁት እና once ፓኒክ አድርገው አንድ ሁለት ሰው መሸጥ ከጀመረ once they start panicking this coin will go to zero and then maybe it will come back again. just a matter of time ነው። አሁን ምንድነው ሰዎች እያዩ ያሉት የሆነ ሰዓት ላይ ቪዲዮ ስሰራ አይታችሁ ከሆነ $70-80 $100 ነበሩና ሆፕ ነው ይዘው ባጊዘው ያሉት። ክሪፕቶከረንሲ ላይ ደግሞ just የዓለሙን ብር አውጥተህ ለከበደ የከበደን ብር አውጥተህ ለሌላኛው ዓለሙ እንደዚህ እየተሽከረከረ ያለ እንትን ነው ኢኮኖሚ ነውና እንደዚህ አይነት ሰዎች at some point ላይ they will be wrecked. they will be holding just a bag. ለምሳሌ
እንበል ሺባ ኢኑ ሃይ በነበረበት ጊዜ ፔፔ ሃይ በነበረበት ጊዜ ምናምን የነበሩ ሰዎች ስቲል ዴር ሆልዲንግ ኢት ወይንም ደግሞ ሌሎች ኮይኖችንም መጥቀስ ትችላላችሁና ጀስት በሆፕ እንትን አትበሉ ያላችሁ ፕሮፊት መውሰድ የሚገባችሁ ሰዓት መቼ ነው የሚለውን አይተን ፕሮፊት እንወስዳለን። እዚህ ደርሶ ኖ 10 ብር ነው ይሄ ትራምፕ ኮይን ነው። ትራምፕ ኮይን $7 ተነስቶ $15 ሲደርስ ፕሮፊት የማይወስድ ሰው ካለ አም ሶሪ እያለን ያለው ቻርቱ ትራምፕ ኮይን ይወርዳል ነው። ትራምፕ ኮይን 10 ብር ሲወርድ አሁንም 100 ብር ይገባል ብለህ የምጠብቅ ከሆነ ወይንም የምንጠብቅ ከሆነ we will lose a lot ምክንያቱም የሆነ ቦታ ላይ ሊደርስ ይችላል ግን ታይም በጣም ቫልዩ ልንሰጠው የሚገባ ነገር ነው። ምክንያቱም በኮምፓውንድ ማድረግ የሚገባችሁን ነገር ሉዝ አድርጋችሁ ትሩ ታይም በቃ ከሎንግ ጊዜ በኋላ ቢያድግ ያስቀመጣችሁን ነገር ቢያድግ 10 እጥፍ 15 እጥፍ 20 100 እጥፍ መሆን የሚገባው ደብል ወይንም 3 እጥፍ ቢሆን ከረጅም ጊዜ በኋላ ምንም አይገርምምና ጀስት እሱን ቫልዩ ውስጥ ከተቱ ሶ ማደግ ባለበት ሰዓት ላይ እና ፕሮፊት መውሰድ ባለባችሁ ሰዓት ላይ ጀስት ፕሮፊት ወሰዱ። ሲወርድ ደግሞ ካያችሁት የማያዋጣ ከሆነ ዝም ብሎ ባግ ሆልድ አድርጎ መቀመጡ ደግሞ ጥቅም የለውም እና ዳት የሆነ ነገር ኮንሲደር ማድረግ ያለብን ነገር ነው ብዬ እላለሁኝ። just let's go back to the chart. So I mean crypto ሊስቶቹ ላይ እንሂድና እናያቸው። alright I think more ኮይኖችን ማየት ይኖርብን ይሆናል። እስከዛሬ ድረስ የምናያቸው ዶጅ ሱዊ ላይት ኮይን እናያለን። አንዳንድ ጊዜ ትራምፕ ኮይን እናያለሁኝ። ኤኦኤስን ብዙ ጊዜ አላይም። ፖሊጎንን ብዬ ሜንሽን አድርገው ይሆናል። ጁፒተርን ጥቂት ጊዜ ሜንሽን አድርጌያለሁ። ሱዊ ኮይን is one of my favorite coin. I don't know እናንተ ማን እንደሆነ አላውቅም። ካርዳኖ ሚክስድ ፊሊንግ ነው ያለኝ ብያቸዋለሁኝ። ኢቴሪየም is one of my favorite coin. PNGU last 2-3 weeks በደንብ እንትን እያልኩኝ ነው። ከዚህ በፊትም 2-3 ቪዲዮ ላይ ሜንሽን አድርጌዋለሁኝ። ሌላ ምንድነው ቼን ሊንክ ብላችሁ ጠይቃችሁ ሰዎች አላችሁ። ቼን ሊንክ እኔ $2 ምናምን እያለ የማውቀው ኮይን ነው ግን አንድም ጊዜ ገዝቼው አላውቅም for some reason. I have no idea why. ካርዳኖ ኦልሬዲ ሜንሽን አድርጌያለሁኝ። ኦንዶ ፋይናንስን ብዙ ጊዜ ሜንሽን አድርገናል። XDC ተናግሬያለሁኝ ከዚህ በፊት ግን ቪዲዮ ላይ አልሰራ ነው። ቨርቹዋል ፕሮቶኮል I think 1-2 ጊዜ ሰርቻለሁኝ ቪዲዮ ስለዚህ ኮይን። ከነዚህ ውስጥ እናንተ የምታውቋቸው ኮይኖች ካሉ ሊስት ኮሜንት ላይ ጻፏቸው፣ አብረን ለማየት እንሞክራለን። ብዙ ሊስቱ ላይ አብዝተናቸው so that way በሚወርዱበት ሰዓት ላይ በሚመለሱበት ሰዓት ላይ እንድናይ ማለት ነው። ያንን ነው በሚቀጥሉት ጥቂት ቀናቶች ውስጥ የምናደርገው። ምክንያቱም ብዙዎቹ ፓምፕ አድርገው አሁን ሪትሬስ እያደረጉ ነው ያሉት። what is next right? ያንን ማየት አለብንና እንትን ላለን XRP ዩኒቨርሲቲ ነበር። XRP ብዙዎቻችሁ ፌቨራይት ኮይን ነው። የምትፈልጓቸውን ኮይኖች ስም ለመዘርዘር ሞክሩ ኮሜንት ላይ። ማክሲመም 4 ወይ 5 ለመጻፍ ሞክሩ። ለሌሎች ሰዎች ይህንን ቪዲዮ ሼር አድርጉ። አዳዲስ ሰዎች ከሆናችሁ ደግሞ እንደተለመደው ቪዲዮውን ላይክ አድርጉ፣ ኮሜንት አድርጉ። አይ ሆፕ የሆነ ነገር አግኝታችኋል ብዬ አስባለሁኝ። በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ፣ ሰላም ሁኑ። ባይ